ራፐር ቁርአን ይመታው ኢስላም በጣም ረቃልና ቁርአን አጥፋም እስኪ የምታቀውን አያ ወለም የኩን ለሁ ወሊዩ ምንድነው ወለልአኺረቱ ኸይሩን ለከ ሚነ ሉላ ማይከን ሰጠኝ ይችላል ይለዋል ችግር የለም ሰጣለሁ ይለዋል ለምን ፈልገው ነው ግን ይለዋል فلا صدق ولا صلى الصلاة فلا صدق ولا صلى الصلاة تحفظ أنت القرآن؟ bien sûr احفظ القرآن አው ራፐር ነኝ ነገር ግን ቁርአን ሐፍዣለሁ እዛ ላይ ሰዎች ያመጡ ልክ ቁርአኑ ሲጀምር ማስገባት ጀመሩ ገንዘብ ማለት ነው ተመልከቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃህ ሚዲያ ተከታታዮች እንደምን አላችሁልኝ ሁላችሁንም ሰላም ብያለሁ ዛሬም በድጋሚ በሌላ ቪዲዮ እናንተ መጥቻለሁ ዛሬ ደግሞ በጣም ደሳስ የሚሉ ቪዲዮዎችን መራርጬ ልጅላችሁ የመጣሁት ማለት ነው ወደ ዛሬ ቪዲዮአችን ከመግባቴ በፊት አንድ ማሳሰቢያ አለኝ እሱ ምንድነው ሁሌ ጸጉሬን በመስተካከልበት ሰዓት እንደሆነ ለምንድነው ጺምህን የምታነሳው ምናምን ትሉኛላችሁና ጺም የለኝም ያው የሚያውቁ ጓደኞች ያቁኛል የለኝም ያለችው ከፊት የምትመለከቷት ናትና ያው ኢንሻአላህ እንግዲህ ወደፊት ይኖራል ብዬ አስባለሁ ለማንኛውም ያው ጥያቄያችሁ ስለሆነ መልስላችሁ ብዬ ነው ወደ ዛሬው ቪዲዮ በቀጥታ ምናልፈውና ሁላችሁ ቪዲዮ ላይክ ሼር ያደረጋችሁ ዛሬ የመረጥኩላችሁ ሁለት ቪዲዮ አለ የመጀመሪያው ቪዲዮ አንድ ታዋቂ ቴሌቪዥን ፕሮግራም ላይ አንድ ሙስሊም ወጣት ነው ዘፋኝ ነው ራፕ ሙዚቃ ነው የሚዘፍነው ጋዜጠኛ በጣም የሚገርም ጥያቄ ጠይቀዋል አንተ ከኢስላም የራክነህ ዘፈን ትዘፍናለህ ምናምን ቁርአን ለመሆኑ ግን አልጠፋህም እንደው ከኢስላም በጣም ረቃህልና ቁርአን አልጠፋህም እስኪ የምታቀውን አያ በልልን ብሎ ጥያቄ ጠይቀዋል ማለት ነው ጋዜጠኛው ራፐሩ ወይ ደግሞ ሙስሊሙ ዘፋኝ የመለሰው መልስ አለ በጣም የሚገርም መልስ ነው ለሁላችንም ትምህርት ይሆናል ብዬ አስባለሁ እሱንም እንመለከት ይሆናል ማለት ነው ከዛ ባሻገር ወደ ቱርክ ጎዳና ሄደን ቱርክ ጎዳና ላይ ምን ተፈጥሯል እሱንም እንመለከት ይሆናል ማለት ነው ሌሎችም ቪዲዮዎች አሉ ሁላችሁም እስከ ፍጻሜው ልትከታተሉ በትህትና ጠይቃችኋለሁ ሁላችሁም ቪዲዮውን ላይክ ሼር ያደረጋችሁ ቪዲዮ በከፍተኛ ሁኔታ እንዲሰራጭ ልታግዙኝ መጠየቅ እፈልጋለሁ ማለት ነው ላይክ ሼር ያደረጋችሁ አሁን በቀጥታ ወደ ቪዲዮቹ ወርተመካቾች አሁን በቀጥታ ወደ ቪዲዮቹ ገብተናል በመጀመሪያ ደረጃ የምናገኘው ቪዲዮ የጋዜጠኛውና የራፐሩን ቆይታ ምን መለከት ይሆናል ወደ ቪዲዮ منك رابر ما تعرفش الإسلام وأنت بعيد على الإسلام ብዙዎቻችን እንደምናውቀው ዩሮፕ ፈረንሳይ ፓሪስ ውስጥ ነው የምትኖረው አንተ ከኢስላም የራክ ራፐር ቁርአንን የማታውቅ ቀውጢ ስለዚህም የምትዘፍን በአጭሩ ከኢስላም የራክ እንደሆንክ ነው የሚነገረው እንደው ከቁርአን ትንሽም ቢሆን የምታውቀው ይኖራል ታነብልን ትችላለህ القرآن يمكن ما تسمع به جملة ما تعرفش تقول حتى جملة من القرآن تحفظ أنت القرآن bien sûr احفظ القرآن አው ራፐር ነኝ ነገር ግን ቁርአን ሐፍዣለሁ ልቅራለህ ችግር የለው እርግጠኛ ነህ de quoi نقرأ ما هو تحفظ قلت القرآن bien sûr vas-y أعوذ بالله من الشيطان الرجيم قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى ولا تجهر بصلاتك ولا تخافت بها وابتغ بين ذلك سبيلا وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا صدق الله العليم العظيم ما شاء الله صح عايش ይገርማል እንዴ ቁርአንም ሐፍዘህ በተጅዊድ ነው የምትቀራው هاك حافظ قرآن وتجود زاد bien sûr አዎ ረሱላችን ሰለላሁ ዐለይሂ ወሰለም ምን ብለዋል ድምጹን በቁርአን ያላሳመረ ከኛ አይደለም አይደል ያሉት من لم يتغنى بالقرآن فليس منا አላሁ አክበር وين حفظت القرآن የት ነው ግን ቁርአንን ያፈስከው حفظت القرآن في باريس ቁርአንን ያፈስኩት ፈረንሳይ ፓሪስ ውስጥ ነው አላህ የጀነት ይበላቸውና በሼክ ሐማም የቁርአን ሂፍዝ ማዕከል ነው በቅድሚያ ቁርአን አከተምኩ በዛው ሂፍዝ ጨረስኩ في مدرسة الشيخ الهمامي رحمه الله ወርተመልካቾች እንግዲህ የመጀመሪያውን ቪዲዮ ተመልክተናል በጣም አጅብ የሆነ ነገር ነው ዘፈነው ቁርአን አታውቅም ስለዚህ እስኪ ነው የምታውቀውን ያረሳውን ለማለት ፈልጎ ነው ጋዜጠኛው ሲለው ነገር ግን ቁርአን ሐፊዝ ነው ታገኘና ሱብሃንአላህ መጽሐፍን በገጹ ብቻ አትገምግሙ ይባላልና ላይክ የሚገርም ሜሴጅ ነው የተላለፈው ብዬ አስባለሁኝ እዚሁ ፕሮግራም ላይ ሌላ ራፐር ሙስሊም ራፐር ቀርቦ ተጠይቆ ነበር ቁርአን ታውቃለህ አታውቅም ተብሎ ማለት ነው ሁለተኛው ራፐርስ የመለሰው መልስ ምንድነው እሱን ተመልክተን سجما ودعك رب
ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى. سلام الصوت. ሱብሃንአላህ ይሄኛውም እንግዲህ ራፐር እንደምትመለከቱት ቁርአንን በአማራ ድምጽ ነው ያነበበው ማለት ነው። ዘፈኑን ተውትና በዚህ በቁርአን ቀጥሉ በጣም ወደነዋል ማሻአላህ የሚል ኮሜንቶች ነው በብዛት የመጡትና ኢንሻአላህ እንግዲህ ይህን ማስተያየት ሰምተው ወደ ቁርአን ይመለሳሉ ብለን እናስባለን። ምክንያቱም ድምጻቸው ያምራል። ድምጻቸው ካማረ ደግሞ በቁርአን ቢጠቀሙበት ደግሞ ሁላችንም ደስ ይለናል። ውድ ተመልካቾች አሁን በቀጥታ ወደ ሁለተኛው ቪዲዮ ምናልፍ ይሆናል ማለት ነው። ቱርክ ቪዲዮ Ik ben de hele tijd al op zoek naar een microfoon zodat ik ውድ ተመልካቾቻችን በዛሬው ቪዲዮ ላይ በቱርክ ኢስታንቡል በአንዳንድ ጎዳናዎች ሙዚቃ በሚተላለፍባቸው ስፍራዎች ላይ ማይካቸውን የተቀበሉ ቁርአን በመቅራት የሰዎች መልስ የምንመለከት ይሆናል። አብራችሁን ሁኑ። om de microfoon voor eventjes te gebruiken en ik ga inshallah een surah reciteren uit de Koran. Zijn jullie klaar voor beste broeders? Ik hoop dat het gaat lukken inshallah. እንግዲህ ተመልካቾቻችን እንደምንመለከተው በቀጥታ ሂዶ ማይክል ሰጠኝ ይችላል ወይ ይለዋል። ችግር የለም ሰጣለሁ ይለዋል። ለምን ፈልገው ነው ግን ይለዋል። ቁርአን ቀራበት ፈልጌ ነው አንድ የተወሰነ ደቂቃ ያክል ነው ምናምን ብሎ ይመልስለታል። ችግር የለም ብሎ ማይኩን ሰጠው ማለት ነው። ምን ሊፈጠር ይችላል እስኪ ምን መለከተውና ማለት ነው። እዚህ ጎዳና ላይ ዘፈን የሚካሄድበት ቦታ ላይ ቁርአን ሲቀራ ይህ ወጣት ምን ሊፈጠር ይችላል እንመልከት። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ما شاء الله صوت جميل. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. بارك الله فيك. ثانك يو. ما شاء الله تبارك الله ما شاء الله ሰዎች እንደምትመለከቷቸው በጣም ተገርሞ ነበር ሲያዳምጡ የነበሩ ቁሙ ማለት ነው። ሱብሃንአላህ ሁለተኛው ጎዳና ላይ ሄደ። ማይክል ሰጠኝ ትችላለህ ብሎ ጠየቀው፣ ሰጠው። ቢስሚላህ ቢስሚላህ ሰላም አለይኩም። እንግዲህ ዘፈን የሚካሄድበት ጎዳና ላይ ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። አላሁ አክበር። ቢስሚላሂር ረህማኒር ረሂም። አሊፍ ላም ሚም ማሻአላህ ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك أولئك هم المفلحون. إن الذين كفروا سواء عليهم أأنذرتهم
خلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى بارك الله فيكم السلام عليكم ورحمة الله تعالى وبركاته ወርተንካቾች እንግዲህ ቪዲዮዎቹን ተመለከታችኋቸው እነዚህ ይመስሉ ነበር ከቪዲዮዎቹ ምን ተማራችሁ እንዴት ያገኛችኋቸው የሚለው ነገር ኮሜንት ላይ እንድታስቀምጡ ይፈልጋሉ ማለት ነው በመጀመሪያ ደረጃ የተመለከትነው ቪዲዮ ላይ ምን ማሩታችሁ ትንሽ እንደሆነና ከስተታቸው መመለስ እንደሚችሉ ከነገርናችሁ ማይመለሱበት ምክንያት የለም ማለት ነው ደስ ያላቸው ኢቭን ሁሉ የተቀመጠ ሳንቲም ማስቀመጫ ነበር ዘፋኙ ያስቀምጠው ማለት ነው እዛ ላይ ሁሉ ያመጡ ሳንቲም ሲያስቀምጡ ተመልክተናልና ሱብሃንአላህ በጣም ነው የሚገርመው ማለት ነው ላይክ ሰው አሁንም ቢሆን ኸይር ነገር አለው ኸይር ነገር መስማት ይፈልጋል ኸይር ነገር መመልከት ይፈልጋል ይሄን ያይኑ ለስ ሂደት ላይ እንደሚገኙ ነው የተመለከተ ዛሬ መረጥኩላችሁ ቪዲዮ ይሄን መስል ነበር ቪዲዮን ከወዳችሁት ሁላችሁ ቪዲዮን ላይክ ሼር ማድረጋችሁን እንዳትረሱ ላይክ አድርጉት ሼር አድርጉት ሌሎች ጋር እንዲደርስ ማለት ነው በሌላ በአሪፍ ቪዲዮ እስክንገናኝ والسلام عليكم ورحمة الله